فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. الله በመልካም መንዳውትና አጭር ነሲሃ ላገቡ ሴቶች ስጡልኝ ይላል። ባሎቻቸው ሁለተኛ ሚስት እንዲያገቡ አጭር ምክር ስጡ ይላል። መልሳ ጉድ እኮ ነው። እቺ ልታሲቅ አሰበች ጠያቂ ናት። ለማንኛውም ባረከላሁ ፊክ። እሺ ላገቡ ሴቶች ምክር ስጡልኝ ይላል። ሁለተኛ ሚስት እንዲያገቡ ወንዶች ካልሆነ ብዙ እህቶች እየከፈሩና ሙብተዲ አላሁ አክበር አላሁ ባረከላሁ ፊክ ያ ኡኽተና አልከሪማ አላህ የጀል አውላደኪ ዑለማ ሰለፊይን ሱንይ ያ ሰላም። እንዲህ አይነት ሴት አለ ማለት ነው። አልሐምዱሊላህ ኧረ አልሐምዱሊላህ በሉ እባካችሁ። ኸይር መጣ ነው፣ መንገድ ተከፈተላችሁ። ማን ሰነ ቢልኢስላም ሱነተን ሐሰና ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ። ማሻአላህ ወላሂ እህታችን ከባድ የነ አኢሻ የነ ሰውዳ የነ ሐፍሳ ያኒ ሱብሃን አቋምን ነው የተናገረች ያለችው። ጀዛሃላሁ ኸይር። ትክክል ነው። ይሄ ያለ ተጨባጭ ነው። ሴቶች አንዳንድ እህቶቻችን በተፈጥሮ ጣውንትን አይወዱም። የተፈጥሮ ጉዳይ ነው። ኢነላ ከተበል ገይረተ ዐለ ኒሳእ። አዎን ይሄ ነገር ብዙ ጊዜ የሚነገር ነው፣ መነገርም ያለበት ነው። አዎን ያገባችሁም ባሎች ወንዶች ያላገባችሁም አግቡ። አንድ ብቻ ሰው ሁለት ሶስት አራት የሙስሊምን ልጅ ማለት ነው። ሙስሊም እንጂ ሌላ ሊያገባት አይቻልም። ይህ ከሆነ ካገባች ጥሩ ነው። ካላገባች ሴት ናት፣ ሰው ናትና ትሸነፋለች። ሰባኪ ይሄው ሲህሩ ይሄው ሱብሃነ መስተፋቅር ሰሪው የተለያየ የድግምት አይነት የአስሞት አይነት የሚሰራ መጥተዋልና ብዙ እህቶቻችን ያከፈሉ። እንዳውም አንድ የሆነ ቦታ ስሙን አልጠቅስላቸውም የሁጃጆች ልጆች ኒቃቢስት የሆኑ ማለት ነው ወንዶች እናገባችሁም ሲሏቸው ጊዜ ተናደው ኒቃባቸው ጅልባባቸው ገፋው። አዘን አላህ ሚን ዛሊክ ጴንጤ አክፊሩ አግብተዋቸዋል። እዚህ በቅርብ በሀገራችን ከተማ ማለት ነው። የሙስሊም ሸባቦች አደራ አደራ፣ የአላህ አደራ የአላህ አደራ። እህቶቻችን ተንከራተቱ ነው። ውጭም የሄዱት ቸግሯቸው ነው። አረብ ተጫወተባቸው ነው። ጉልበታቸው፣ ውበታቸው፣ ክብራቸው ህጋቸውን ድረስ የተደፈረ ነው ማለት ነው። እና እንደዚህ ከፍረው የሄዱ ነው። ኢዘን እንግዲህ በአኺሩ ዘመን ወንዶች ይበዛሉ፣ ሴቶች ያንሳሉ ብለዋል ነብዩ። ማለት ወንዶች ያንሳሉ፣ ሴቶች ይበዛሉ ብለዋል። ኢዘን ሴቶች ከበዙ አንድ ለሁለት ለሶስት ካላደረግ ችግር የለ ማለት ከባድ ችግር ሊመጣ ነው። ኢዘን እህቶቻችን በዚህ ነገሩን አቃልሉ። يعني ጥሩ ባል ሲጠኝ በይ ደሞ ላዝሚን አሐዱኩም አተይብ ለአኺ ማ ይብ ለነፍሲ። አንድ ሰው አያምንም ለወንድሙ ለራሱ የሚወደው እስካልተመኝ። አንቺ ትዳር እንደምትወጂ ሌላም እህትሽም ያንቺን ባል ጋር ሆነ ሌላም እንድታገባ መመኘት ወሳኝነት አለ። በኢማንሽ መማያና መለኪያ ነው። ጀዛኪላሁ ኸይረን። እህታችን ትልቅ ነገር ያስታወስሽው አላህ ጀዛሽን በጥሩ ይክፈልሽ ይመልስልሽ። በዚህ ዙሪያ በጣም ሊነገር የሚገባ ጉዳይ ነው ወንድሞቻችን። ወላሂ በጣም ያሳዝን ነው። ምን ነው ወንድ ባለበት ሀገር እስልምና ባለበት ሀገር እህቶቻችን ደግሞ ድሮ አያውቁም ነበር፣ ዛሬ ያውቀዋሉ። ትዳር ይፈልጋሉ። ናድር ነው ትዳር ማይፈልግ እህቶቻችን። ታዲያ ሴቶች ደግሞ የኢስላም ሴቶች ሀያ ሼም አላቸው። አግባኝ አትልም። አንተው ነው ለሱ መድረስ ያለብህ። ወንድ አድርጎ የፈጠራህ ለምንድን ነው? ታዲያ ከሱስ ነፃ ወጥታ ሱናን አውቃ ተውሂድን አውቃ እንዲህ ወጣት ሆነ ፍላጎት እያለህ እክትላጥ ያለበት ሀገር ነው። ብዙሃኑ መገናኛ ከሴት ጋር በብዙ መልኩ መገናኘታል። በዚህ ሀገር ላይ ወላሂ እህቶቻችን እንዳውም በዚህ ዘመን ከትንሽ ጊዜ በኋላ ካለው ኮንዲሽን አኳያ ወደ ዋጅብ የሚሆንበት ደረጃ ደረሰ ነው ያለው። ካላደረግነው የምንጎነጅልበት ደረጃ ደረሰ ነው ያለው። የድህነት ስራ ነው። ብዙ ጊዜ ዳይነት አላህ ነው የሚያበላው። አንድ ሚስት ይዘህ ሙጭጭ ብትል ዳይነት ከወሰነ አይቀርም። ሁለት ሶስት የምታገባ ርዝቃቸው ነው የሚበሉት። 40 ወለድ 3 ወለድ 10 ወለድ አላህ ነው የሚረዝቀው። ናሁ ነርዝቁ ወኢያሁም። እኛ በቁርአን አላመነበት ተግባር ላይ ካላዋልነው እኮ አላመነበትም ያስተኛል። ኢዛን እናግባ። እህታችን ትልቅ ነገር የመከረችው ጀዛኪላሁ ኸይረን፣ ባልሽን ሳሊ አላህ ያርግልሽ። ባልሽን ደግሞ ካመጣም እነሱንም ለአንቺም አንቺንም ለነሱ ሳሊህ አላህ ያርግሽ። هذا بالله التوفيق والله أعلم.